በድንግል ማርያም ወደ አብ እንገባለን ብለን አምናናለን። እንዲሁ ያለ ወልድ የትኛው ቅዱስ ነው? ማን ነው? ድንግል ማርያም ነው የተናገረች? ሐዋርያት ናቸው የተናገሩ? ያለ ወልድ ያለ ኢየሱስ ክርስቶስ ሌላ መንገድ አለ፣ ሌላ በር አለ ብሎ የተናገረ እኔ በር ነኝ እኛ በር ነን ያሉ የተናገሩ አሉ ወይ? የሉም። የነቢያቱ ብዛት እንዳሸን ነው ዛሬ። አሁን ይሄ ሁሉ እውነት ከመንፈስ ቅዱስ ነው ከሱ ሆኖ ነው የሁሉ ነቢይ ነኝ እያለ የሚዋሸው ሁሉ የሁሉ ቃሉ እየተፈጸመ ነው። በሩ እኔ ብቻ ነኝ ሲል የመዳን በር ነው። ከሰማይ በታች መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ስም ብቻ ነው መዳን የሚቻለው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ድንግል ማርያምንም ምልጃዋን እናትነቷን የምንቀበለው በሱ ስም፣ ሐዋርያትን የተቀበልናቸው በሱ ስም፣ ጸበሉን የምንጠቀመው በሱ ስም፣ የፈጠረው እሱ፣ የማዳን ኃይሉ የሱ ስም። ግን ቅዱሳን ምልጃቸው ቃል ኪዳናቸው እንዳለ ሆኖ የማዳን ኃይል የሱ ነው። ቅዱሳን መላእክትም እኮ ዲያብሎስን ድል የሚያደርጉት በዚህ ስም ነው፣ ኢየሱስ በሚለው ስም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉ የሆነ ልዑል እግዚአብሔር አምላካችን ሁሉን ቻይ አሸናፊ የሆነ ፈጣሪያችን በቸርነቱ በምሕረቱ እስካለንባት ሰዓት ድረስ ከማቆየቱም በላይ በቃሉ እንድንባረክ የሕይወት ምግብ የሆነ ቃሉንም እንድንማር እንዲያስተምረን ፈቃዱ ስለሆነልን ክብር ምስጋና ለዘላለሙ ለቅዱስ ስሙ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ ቃሉን ምስጢሩን ይግለጥልንና ወደ ተለመደው የጥያቄ ፕሮግራማችን እንሄዳለን። አሁን ወደ ጥያቄያችን። እሺ ብፁዕ አባታችን እግዚአብሔር ይስጥልን። ከጥያቄው በፊት ሁለት ጥቅሶችን አነባለሁ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህንን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ሁለተኛው ጥቅስ አባታችን የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እነዚህንና መሰል ጥቅሶችን በመጥቀስ የእመቤታችንና የቅዱሳን ምልጃ አያስፈልግም የሚሉ አሉ። ለዚህ ምን ምላሽ አለዎት? ጥሩ ነው። እግዚአብሔር የተመሰገነ ይሁን። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው። ከሱ በፊት የነበሩት ቅዱሳን ነቢያት ሌቦችና ወንበዴዎች ናቸው ማለት ነው? አይደለም። አሁን ጌታ የሚናገረው ስለ መዳን በር ነው። ይሄ በመዳንና ባለመዳን እንጂ ከቅዱሳን ምልጃ ጋር በምንም አይነት ግንኙነት የለውም። አሁን ይሄ ምንባብ የሚያስረዳን የደገምከውም ደግሞ የዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ጀምሮ ያነበብከው እኔ መንገድም እውነትም ሕይወትም እኔ ነኝ አይደለም የሚለው? በእኔ በቀር ወደ አብ የሚመጣ የለም። አሁን እሱ የሚናገረው የዓለምን የሞት ዕዳ የኃጢአት ዕዳ ለመክፈል